ሰላም እንደምን አላችሁ ውድ የአዲስ ወሬ ቤተሰቦቻችን። በዛሬው ዕለት 2 ዓመት ስለሞላው የጋዛ ሰቆቃ ልናወራ ወደድን። አብራችሁን ቆዩ። እንደ ዝናብ የሚዘንበው የእስራኤል ጦር በጋዛ ላይ በፈጸመው የቦምብ ጥቃት ጋዛን እንዳልነበረች አድርጓታል። 60% ያህል የጋዛን ህንፃዎች አፈራርሶ 67000 ያህል ንጹሃንን ገድሏል። ከነዚህ ውስጥ አብዛኛውን ቁጥር የሚይዙት ህፃናትና ሴቶች ናቸው። በአውሮፓውያን አቆጣጠር ኦክቶበር 7 2023 የተጀመረው ይህ የጋዛ እስራኤል ጦርነት 2 ዓመት ሞላው። ከባድ 2 ዓመታት ለጋዛ ነዋሪዎች ከሞትና ከረሃብ እየታገሉ ያሳለፉት 2 የሰቆቃ ዓመታት። ከ2008 አንስቶ እስከ 2021 በጎርጎሮሳውያኑ አቆጣጠር በእስራኤልና በሐማስ መካከል በተደረጉ 4 ያህል ትላልቅ ጦርነቶች በፍልስጤም በኩል 3800 በእስራኤል በኩል 105 ያህል ሰዎች ሞተዋል። ታዲያ የአሁኑ ጦርነት በሁለቱም ወገን ከዚህ በፊት ከነበሩ አጠቃላይ ሟቾች ቁጥር የሚበልጥ ሞትና ኪሳራ የደረሰበት ጦርነት ነው። በአረብ እስራኤል ጦርነት ወቅት በ1967 በእስራኤል እጅ የገባችው ጋዛ በ2005 የእስራኤል ወታደሮችና ሰፋሪዎች ቦታውን ለቀው እስኪወጡ ለ38 ዓመታት በቀጥታ በእስራኤል ቁጥጥር ስር ወድቃ ነበር። ታዲያ በ2005 እስራኤል ጋዛን ለቃ ትውጣ እንጂ በተለያዩ ገደቦች አስራታለች። የድንበር ቁጥጥርን ጨምሮ የባህርና የአየር እንቅስቃሴን በጋዛ ላይ በመገደብ በተዘዋዋሪ ጋዛን የመቆጣጠር ስትራቴጂ ትከተላለች። በዚህም ምክንያት ከተቀረው የፍልስጤም አካልና ከዓለም ግንኙነት በመታገዷ ጋዛ ትልቁ ክፍት እስር ቤት እስከመባል ደርሳለች። ወደ ጋዛ የሚወጡትን ሰዎችና ዕቃዎች በጥብቅ የምትቆጣጠረው እስራኤል ሕይወትን በጋዛ ከባድ እንዲሆን አድርጋለች። በዚህ ሁሉ በዕለቱ አይሁዳውያን ሺምኒ አትዘርት የሚባለው በዓላቸውን በማክበር ላይ ናቸው። የእስራኤል ጦር አባላትም በበዓሉ ምክንያት እረፍት ላይ ነበሩ። ለሐማስ ከዚህ የበለጠ አመቺ ጊዜ የለምና 12:30 ጎህ እንደቀደደ ጥቃቱን በእስራኤል ላይ ከፈተ። በሺዎች የሚቆጠሩ ሮኬቶችን በመላክ የእስራኤል የሚሳኤል መከላከያ ሲስተም የሆነውን አይረን ዶም ስራ በማብዛት በየብስ የመግባት ስራቸውን ጀመሩ። በድንበር በኩል እስራኤል ጋዛን ለመከለል የገነባቸውን አጥሮች በዶዘርና በቦምብ በማፍረስ የየብስ ጥቃቱን ከአየር ጥቃቱ ጋር አዋህደው እስራኤል ላይ ዘመቱ። የእስራኤልን ድንበር በማለፍ 32 ኪሎ ሜትር ድረስ ዘልቀው የገቡት የሐማስ ታጣቂዎች 815 የእስራኤልና የሌላ ሀገር ዜግነት ያላቸውን እንዲሁም 379 የደህንነት አባላትን ገድለው በተጨማሪም 251 የሚጠጉ ሲቪል እና ወታደሮችን አግተው ወደ ጋዛ ተመልሷል። ከዛ በኋላ የጀመረው የእስራኤል ጥቃት ብዙ ቀናትን ተሻግሮ በትላንትናው ዕለት 2 ዓመት ሞላው። በእነዚህ 2 ዓመቶች ውስጥ የጋዛ ዜጎች በቦምብ ተደብድበዋል። የእርዳታ በር ተዘግቶባቸው በረሃብ ረግፈዋል። ጦርነቱ ያበቃ ዘንድ ምኞታችንን እየገለጽን በዛሬው ዕለት በአዲስ ወሬያችን ያቀረብንላችሁ ፕሮግራም ይህን ይመስላል። ዳግም እስከምንገናኝ መልካም ጊዜ